እዚህ ሀገራችን ላይ ያለ ያሬድ ሙዚቃ ትምህርት ቤት የሚያስተምረው ዘመናዊ ሙዚቃ ያሬድ የማን ነው? ኢትዮጵያዊ። ያሬድ የማን ሊቅ ነው? የኢትዮጵያ ሊቅ። በትንሽ ብር ይሰራል፣ ትንሽ ቦታ ይሰጠዋል። እዛ ጋር ሆኑ ይባላል። አድኑባ ያባባ አድኑባ ቼቼ ቦኬ ቦኬ የሚለው ላይ ማለት ነው። ምንድነው ልዩነቱ? ባህሉ እኮ ነው እንደውም መከበር ያለበት። ህዝቡ በቃ ጮሆ አያል አዳራሽ ሙሉ በፖሊስ ነው የሚመለሰው። ኦዲየንሱ ያለነው እኛ የምንኖረውም እኛ። ይህ አቤቶ ዕንባቆም ስመ መንግስቱን አድማ ሰገድ አሰኝቶ የአባቶቹን ወንበር ይወርሳል። በዜማና ግጥም የተሳተፍክባቸው ብዙ ድምፃውያን እንዳሉ አውቃለሁ። ህዝቡ ዘፈኖችን ይሰማቸዋል፣ ግን አንተ መድረስን አያውቁም። ስለዚህ እስቲ ከነሱ በድርሰት ከተሳተፍክባቸው የብሔረሰብ ስራዎች ለማን ለማን ሰጥተሃል? እነሱ ውስጥ ያወራ። ድምፃዊት መቅደስ መሸሻ አሁን ጣሊያን ሀገር ነው ያለችው። ሚኒሹ ክፍሌ አሁን በጣም የሀገር ዘፈኖች እሷ ሲዳማ ዘፍናለች፣ የኔን ሶማሊኛ ዘፍናለች፣ ጋምቤልኛ ዘፍናለች። የሀገር ድርሰት ነው ለሷ የሚሰጠዋት። በእርግጥ ያገናኘችኝ አርቲስት የብሔራዊ ቲያትሯ ነች። አሁን አሜሪካን ሀገር ነው ያለችው። ኤልሳ ተስፋዬ ትባላለች። የባህል ተወዛዋዥና ድምፃዊ ናት እሷ። ይሄ ጨምሯል ፍቅር ጨምሯል ላይ ምናምን ተቀባይ ሆና ድምፅ የገባች ነች። የታደሰ አለሙም ላይ አለችበት ድምጿ ኳይር ሆና ማለት ነው። የደምስ የተካ ጉራጌኛ ዘፈን ላይም አለችበት። እቺ ኤልሳ ተስፋዬ ማለት ነው። አሁን አሜሪካ ነች። እሷ ነች እንትን እያለች ምትልክላ ወኪሏ ነበረች። በኋላም ላይ ጓደኛ አረፋይኔም ያው የኔም ያንተም የሁላችንም ጓደኛ ነው። እንደውም የኔ ስራዎች ላይ እዛ ቅንብር ላይም ተሳትፏል ከሚኒሹ ክፍሌ ጋር ሆላንድ ሀገር። እነዛ ሁሉ ያያቸው 200 ሙዚቀኞች አጅቧታ ለመጀመሪያ ጊዜ በአውሮፓ ላይ የሰራች ናት። ያ የኔ ስራ ያቀረበች ጎበዝ ድምፃዊት ነች። ተስፋዬ ታየ በቃ ምን ስፍር ቁጥር የለውም ለሱ። ደግሞ አሁንም ሲጠይቀኝ እሰጠዋለሁ ለሱ። በጣም እኔና አስናቀ ገብረየስ ብዙ ድርሰቶች ሰርተንለታል ለሱ። ነፍሱን ይማረው። ዋቢም ከረሜላ የሚለው ከረሜላ ይሄንንም ዋቢ ነው የሰጠው ከኛ ጋር። እኛ ድርሰት ለተስፋዬ ስንሰጠው ቃል የሚለው ግጥሙ ራሱ ቃሉ ራሱ የኔ ግጥም ቃል ነው። ቃል የሚል አልበም አለው የተስፋዬ ታየ። በሱ በህይወቱ ዙሪያ በፍቅሩ ዙሪያ በሱ ፍቅር ዙሪያ ያው ከእውነትን ተንተርሰን ነው እኛም የደረስነው። ሌሎቹም የራስ ቲያትር ደራሲያን ዋሆዬ አንተን ያለ ማን ነው ሰው ነገረኛ ነው እንደተባባሉት ነው አይና አስቴር አንተን ማን ተናገረ እኔ ያልኩት እነሱን ነው ምናምን ብላው ዘፈን ተፈጥሯል። ልክ እኛም እንደዚህ ነበር ዘፈን ተፈጥሯል። ከህይወት ተሞክሮ ነው። እሺ አሁን ደግሞ የረሳው ምንድነው ብዙ ወጣቶች ራሱ የሚዝናኑበት ዘፈን አሁን የኔ ትውልድ በሚል የሚታወቁ የሮፍራን ስራዎች ላይ ተሳትፏል። ልክ ነው። ስለዚህ እንዴት ነው ከሮፍራን ጋር የተገናኛችሁት? ከሮፍራን ጋር በጣም ረጅም ታሪክ ነው በእውነት። አጋጣሚ አቃጣሪ ነው ይባላል። እውነት ነው። በአጋጣሚ መቅረዝ የሚል ሙዚቃዊ ድራማ ፊልም ተመስገን መለሰ የተመስገን ልጆችን የሚሰራ እሱ የህይወት ታሪኩን የራሱን ባክግራውንድ ፊልም ሲሰራ እዛ ለማንጎራጎር ድምጽ ለመግባት ኦዲዮ ለመግባት ሄደን ነው እንግዲህ። ሮፍናን ነበር የሚቀርጸው። ግዛቸው ተሾመም ነበረበት፣ እኔ ያለሁበት፣ ሌሎችም እንደዚሁ ድምፃውያኖች አሉ። እና እንጉርጉሮ ይፈልግ ነበር ማለት እና ለሮፍናንም በዚህ በመቅረዝ ፊልም ዝግጅት ነው የተገናኘ ነው። ተመስገን ድልድያችን ሆነ። ሮፍናን ጎፋ ሰፈርም ኖር ያለው ያው የእናቴን ቤት እዛው አካባቢ ነው። እሱም የዛ ሰፈር ልጅ ነው። እና እንደዚሁ ስናወራ በቃ በጣም ተቀራረብን። በቃ ለምን አንዳንድ ነገሮችን አላሰማህም? የራሴ የምለው ስራ እንደዚህ ጀምሬ ነበር፣ ግን የሚያግዘኝ ሰው አብሮኝ አጣሁ አለ። ምን ችግር አለው ታዲያ? ቀን እንቀጣጠርና ነፃ የምንሆንበት ቀን። እኔ ከሰኞ እስከ ዓርብ የመንግስት ሰራተኛ ነኝ። ቀሪዋን ሰዓት ማታ ክለብ ሄጄ ነው የምዘፍነው።
እንደዚህ ምናምን አልኩት። የዛኔ ይመስለኛል አይቤክስ ሆቴል 10 ዓመት ነው የሰራሁት አይቤክስ ሆቴል። አንድ ቦታ ገብቼ ካስቀየሙኝ ነው ባለቤቶቹ ጥዬ የምወጣው እንጂ አንድ ቦታ ገብቼ የመውጣት እንትኔ ብዙም አይደለም። በቃ ረጅም ጊዜ ቆያለሁ። አዎ አሁንም አንተ እንደምታውቀው ቶቶትም ያው 18 ዓመት ነው የቆየሁት ከመስረታው ጀምሮ ከተከፈተበት ጊዜ ጀምሮ ማለት ነው። እና እሱም ራሱን የቻለ ታሪክ አለው። ምን ልልህ ነው ተገናኘን። በቃ ቅዳሜ ነው የምንገናኘው። ሁሌ ቅዳሜ እንገናኛለን። ቅዳሜ እንገናኛለን። በቃ ስራዎቹን ያሰማኛል። በጣም ነው የሚደክመው። በጣም ብዙ ግጥም ይጽፋል። በጣም ጎበዝ ነው በእውነት ራሱ ያስተማረ ሰው። ጃዝ አምባም ምናምንም ተምሯል። በእርግጥ የተወሰኑ ትምህርቶች አሉት የሙዚቃም ዲጄም ነው ደግሞ በጣም ጎበዝ ዲጄ ነው ለዛውም ደግሞ እና እነዚህ ሙዚቃው በውስጡ ሲፈስበት ይሄን ልጅ ጠራቸው ኪነ ጥበብ። እንግዲህ አሁን እኔ ደግሞ ብዙ ልምድም አለኝ ብዙ ነገርም አውቃለሁ። ያው ስራዎችን ለማቃናት ሆንኩለት ማለት ነው። ከዛ መጣንና አንድ ኦሮምኛ ከሰላሌ አምጥቶ ሰላሌዎች ናቸው ቲፒካሉን ቀርጾ አሰማኝ። እዚህ ላይ ታዲያ ምን ፈረስ ምናምኑ ገብቶበት ምናምን ተባባል እና ምን ይባላል ሙዚቃውን ሞላው። እሱ ቤዙን ድራሙን ራሱ ነው የሚሞላው። በነገራችን ላይ ጊታርም ራሱ ተጫውቶ ነው የሚሞላው። በጣም ጎበዝ ነው። ኪቦርዱንም ይጫወታል። በእውነት በጣም የተሟላ ሰው ነው። ከዛ ይሄን ኦሮምኛ ቼቼ ከዛ አቲኑባስ ያባቆ አቲኑባስ ቼቼ ምናምን የሚለውን ድምጽ በኦሮምኛ አንተ አውጣኝ፣ አንተ አድነኝ፣ አትርፈኝ አምላኬ፣ አንተ አውጣኝ አባቴ ማለት ነው። አቲኑባስ ያባቆ አቲኑባስ ቼቼ ቦኬ የሚለው ላይ ማለት ነው። በራስ ቲያትር ገጠመኝ አንድ ጊዜ በጣም ይገርማል። ኮንሶ ዘፈን ነው እና አንድ ሻሽ አለ ጉራጌዎች ሀገር ቤት ምናምን የሚያስሩት የሚሳብ ሻሽ የለም፣ ቀይና ጥቁር የሴቶች የእናቶች ሻሽ ረጅሙ ቡኒም አለው ቀይ አለው ነጭ አለው ምናምን በሱ የኮንሶው ቁምጣ ታስሮልኝ ስዘል በጣም እንግዲህ ሶሎ ምናምን ይሰጣል። ኮንሲኛው ስትጨፍር የሚዘለል ጭፈራ አለው አይደል? ኮንሶ በባህሉ ስጨፍር ወደ ላይ ሲሄድ ብቻ ቁምጣው ያ እንትኑ ሻሹ የታሰረበት ሻሽ ላልቶ ወረደ። በምን የቀረው ፎጣ ፓንት ነበር ያደረኩት። በቃ ፎጣ ፓንት ነው። በቃ እንደ ዋና ፓንትም እዚህ ጋር ይመስልና እዚህ ጋር ትልቅ ነው ወደ ጭኔ አካባቢ በቃ ተንጠልጥሎ ህዝቡ በቃ ጮሆ አያል አዳራሽ ሙሉ በፖሊስ ነው የሚመለሰው። ኦዲየንሱ የዛኔ እዛ ላይ ከበቡኝ። በጣም አርቲስቶቹ ጎበዝ ናቸው። ዝቅ ብለው እንዲተንበርከኩ ኮንሲኛው በደረታቸው እየሰሩ እኔን ሰበሰቡኝና ሸፈኑኝና እንዳለ እየጨፈሩ እኔን ይዘው ገቡ ወደ ውስጥ። እኔ በጣም በእውነት እኔ በህይወቴ እንደዚህ ላበላም ነው የሆንኩት። በቃ በጣም ነው ያፈርኩት። አይዞ ምን ገጠመኝ ነው እንደዚህ ገጥሟል ምናምን። እኛ ስንቴ መድረክ ውስጥ ገብተናል ምናምን አሉ። መድረኩ ረጅም ነበር በእርግጥ የራስ ቲያትር መድረክ እና ይሄ ገጠመኝ አይረሳኝም። እኔ በሙያው ምን ተጠቅሜያለሁ ብለህ ትናገራለህ? ተጠቅመሃል ወይስ ያሰብከውን ያህል ተሳክቶልሃል? አልተሳካልኝ። ምኑን ነው የተሳካልኝ? ሌሎች ተሳክቶላቸዋል፣ እውነት ነው። ሌሎች አድገውበታል፣ እውነት ነው። እኔ እንደ ካሮት ወደ ታች ነው እንጂ ወደ ላይ ምንም። በዚህ በቃ ባጭሩ አሁን ለምሳሌ ሌሎች ቤት ይሸለማሉ፣ ቤት ይሰጣቸዋል፣ ለኪነ ጥበብ ላዋሉት ላበረከቱት ነገር። በኪራይ ቤት ውስጥ ነው ያለሁት። ኮየ ፈጬ ተከራይ ነኝ። የጨረቃ ቤት ተባለና ኃይሌ ጋርመንት አካባቢ ነበረችኝ ቤት ምናምን። እሷም እንደ ቤት ተቆጥራ በአንጋፋነት የሚሰጠውም እንኳን ሳይሰጠኝ ቤት እያላቸውን ቤት የተሰጣቸዋሉ። እኔ እነዛን ለመኮንን አይደለም። ለምን እኔ ተጠቃሚ ያልሆንኩ? ምንድን ነው ችግሩ? ምንም ነገር የለኝም። በባንክ አካውንቴ አይ ዶንት ኖ 189 ብር ላሳይ እችላለሁ። ሞባይሌን ከፍቼ የባንክ አካውንቴ ላይ ያለውን ብር በገንዘብም ተጠቃሚ አይደለሁም። እኔ እንጃ ለማን እጃ ቤት እንደምልም አላውቅም። በእርግጥ እኔ የምልህ ማለት ይሄ ነገር
ለምንድን ነው ለባህሉ ትኩረት ስለማይሰጥ ነው ወይስ ምንድን ነው? ማለት ለውጭ ሀገር ወድቋል። በቃ ባህሉ ወድቋል። ለምሳሌ አንድ አጭር ነገር ልንገር። የዘመናዊ ባንድ እዚህ መድረክ ላይ መጥቶ ይሰራል እንበል ወይ 1 ሚሊዮን ወይ ግማሽ ሚሊዮን ብር ወይም 2 ሚሊዮን ብር ነው ተዋውሎ መጥቶ የሚሰራው። የማመጣው ድምፃዊ 200 300 ሺህ ብር ነው የሚከፈለው ይላል። ለኔ ለባንዴ ይሄን ያክል መከፈል አለበት ይላል። ሳውንድ ሲስተም ከሌለው አዳራሹ ሳውንድ ሲስተም ይዞ ለሚመጣው በ100 200 300 ሺህ ብር ሊገምት ይችላል። በሚሊዮን ብር 1 ሚሊዮን ብር ይጠይቃል፣ ይከፈለዋል። ባህል ግን በጣም በዛ ከተባለ እኔ እንጃ አላቅም 150 ሺህ ብር የጠየቀ የባህል ቡድን እስካሁን አጋጥሞኝ አያውቅም። 300 ሺህም የጠየቀ የለም፣ 100 ሺህም የጠየቀ የለም። በትንሽ ብር ይሰራል፣ ትንሽ ቦታ ይሰጠዋል፣ እዛ ጋር ሆኑ ይባላል። እነዛኞቹ ግን ቦታ ተዘጋጅቶላቸው ወንበር ተደርድሮላቸው ምንድነው ልዩነቱ? ባህሉ እኮ ነው እንደውም መከበር ያለበት። እዚህ ሀገራችን ላይ ያለ ያሬድ ሙዚቃ ትምህርት ቤት የሚያስተምረው ዘመናዊ ሙዚቃ ያሬድ የማን ነው? ኢትዮጵያዊ። ያሬድ የማን ሊቅ ነው? የኢትዮጵያ ሊቅ። ያሬድ ዜማ ድጓ፣ ቅኔ ድጓውን ምኑን ዜማ ቅኔውን የሰራ ሰው ጻድቅ ነው፣ ቅዱስ ነው። እንደውም ይሄ ሁሉ ቤተ ክህነት ቅኔ የሚቀኘው በጠቅላላ ያሬድ ነው። ኢትዮጵያዊ ሙዚቃ መማር ሲገባው ሳክሲፎን፣ አልቶ ሳክስ፣ ቴኖር ሳክስ የአውሮፓ የአሜሪካ ነው፣ የምዕራባውያን ነው። ይሄ ፒያኖን ብትለው ምንም ብትለው እኛ እኮ ዛይላፎን የሚባለውን አርቲስት ሙላቱ አስታጥቄ ፈጥሯል እንደ ፒያኖ። ያን ማስተማር ይችላል። አይማሩም፣ የባህል መሳሪያ አይማሩም። 2 ወይ 1 ነው ሜጀርና ማይነር ተብሎ ምናልባት ተጨማሪ ተደርጎ ክራር ወይ ማሲንቆ እንደዚህ ትማራለህ ያሬድ ሙዚቃ ትምህርት ቤት። እሱንም አልተሰጠም ትኩረት። አንድ ሰው ነበሩ፣ እሳቸውም ሞተዋል። አሁን የሀገር ፍቅር አርቲስት የነበሩ ናቸው። ያው በሞቱበት ነፍሳቸውን ይማረው፣ ስም ማንሳት አያስፈልግም እንጂ ለረጅም ዓመት አስተምሯል ይባላል። ግን ስሙ ያሬድ ኢትዮጵያዊ ነው። ከዛ ጀምሮ ወደዚህም ስትመጣ ተረስቷል። በቃ ጥናት እንኳን አይደረግለትም። እኔ በቲያትር ክፍል ቀን አለው 35 40 50 ገጽ ጥናት አላቸው። በተለይ ቲያትር ቤት ትልቁ የድምፃዊ ትልቁ የውዝዋዜ ትልቁ የባህል መሳሪያ ተጫዋቾች መፍለቂያ ማደጊያ መኮትኮቻ ነው። እየታገሉ ነው ያሉት። አሁንም በጣም ቢታገል አንድ ተወዛዋዥ 10 ዓመት ነው የሚሰራው። ዘፋኙ 30 40 ዓመት ሊኖር ይችላል። ለምን? የተፈጥሮ ድምጽ ስለሆነ። ያ ተወዛዋዥ ሁሉ ላቡን እንደዛ ፈሱ እዛ ላይ ደንክሮ እዛ ላይ ተከርብቶ ወድቆ ሊሰበርም ይችላል፣ ሊኖርም ይችላል። ህይወቱን የሚያውቀው እግዚአብሔር ነው። ህይወቱን እንኳን አይቀይርም። እቀየራለሁ ብሎ መጥቶ ሳይቀየር ኖሮ ያንን ሙያ ጠልቶት በአጋጣሚ አውሮፓ አሜሪካ የሆነ የሥራ አጋጣሚ ጉዞ ቢያገኝ በዛ ያመልጥና ነው ህይወቱ የሚቀየረው። ኢትዮጵያ ውስጥ ግን የለም። የሞተ ነው የወደቀ ከስንት አንድ ይወጣሉ። በቃ ጎበዞ ነው። ነፍሱን ይማረው እንደነ ኪዳኔ ስም ነው አሁን እሱ ደግሞ ያለው። ሌሎቹም እና አሁን እነ ተመስገንም የሚናቅ ነገር ላይ አይደሉም፣ ግን በግርዛ ጥረታቸው ሌሎቹም እንደዚሁ ራሳቸውን አስተምረው ራሳቸውን ያስተምሩና ነው የተለወጡት እንጂ ምንም ለውጥ የለውም። በቃ ከፍ ያለ ከፍታ ነገር አልታሰበለትም። እኔ እንጃ። እኔ እግዚአብሔር ከሰማይ ወርዶ ለባህል ይሄ ክፍያ ያስፈልገዋል፣ ለባህል ይሄ መሆን አለበት። ሀገር መንግስት ካላሰበ ማን ነው የሚያስበው? መንግስት እኮ ነው ይሄ ጥናት ይጠና የሚለው። ለምሳሌ አንድ ህንጻም ሲሰራ ምንም ሲሰራ እኮ ይጠናል፣ መሬቱ፣ አፈሩ፣ ባህሉን ካሪኩለም ይቀረጽለት። ምሁራን ጠፍተው ነው? አልጠፉም። ችላ ተብሎ ነው። ተቆርቋሪ አጥቶ ነው። እንዲሁ በመድረክ ላይ በስቴጅ ላይ ሁሉም ይፎክራል፣ ያቀራራል፣ እንደኔው እንደዚሁ ይደነፋል፣ ይጮሃል እንጂ በጣም ገፍቶ አይሄድበትም ወይም የሆነ ነገር አያደርግም። አሁን በግሉ የግል ጥቅሙን ለማባረር ለመሮጥ ነው የሚሄደው። ያው ላባችን ነጭ ላብ እንግዲህ ደም ማለት ነው። በምሽት ቤት የምናሳልፈው የቲያትር ቤት አልበቃ ብሎን ደሞዛችን አላኖረን ብሎን የታክሲ አይሆንም አሁን ደሞዙ እንጂ እየተጠናም ይሁን በእጥፍ ይቀየርም ደሞዙ እግዚአብሔር ነው የሚያውቀው። እኔ ሙሉ በሙሉ በሙያ ተጠቅሜያለሁ ለማለት አልደፍርም፣ አያስደፍረኝም። ካለው በታች ከሞተው በላይ ሆኜ እየኖርኩኝ ይሄን መናገር አልችልም ለማለት ነው። እሺ ነገር እንዳላበዛ ስሜታዊ ሆንኩ። ለኛ ስሜት ነው። አይ ግድ ነው። ሁላችንም ጥያቄ ነው። መፍትሄው ምን ይሆናል ብለህ ታስባለህ?
ማለት ይሄ የሀገረሰብ ሙዚቃ የብሔር ብሔረሰቦች ሙዚቃ ትልቅ የሆነ ለውጥ ያስፈልገዋል። እና ለዚህ ለውጥ ምን ቢሆን ብለህ ታስባለህ? ማለት የመፍትሄ ሀሳብ ጥሩ ነው። ይሄንን ለማድረግ ተስተካከለ ብለህ ታስባለህ? አሁን አንተንም ጨምሮ ሌሎቹም ያላነሰ እውቀት አላችሁ አሁን በአሁን ሰዓት ይሄንን አሁን ለምሳሌ ለአንድ ዜማ እና ግጥም በጣም ከፍተኛ 3000 ነው አይደል? አሁን 15,000 ብር ለምንድን ነው የማይሆነው? ይሆናሉ። መንግስት የገንዘብ ችግር የለበትም፣ የጥያቄ ችግር ነው ያለበት። ማለት እኔ መሰለህ የብር ምናምን ሳይሆን መጀመሪያ ሙያው ማክበር ሙያው የሚገባው ማለት የኢትዮጵያን ማንነቷን እኮ ነው የሚያሳየው። የሁሉም ብሔረሰቦች ሀሳብ እኮ ነው እኛነታችን መገለጫ እኮ ነው። መጀመሪያ እሱን ስታከብረው እያንዳንዱ ነገር በሙሉ ክፍያው ሁሉ ወደዛ መምጣት ይችላል ብዬ ነው የማስበው። መጀመሪያ ባህልን በትክክል ራሱ ባህል የሚባለው የባህል ተቆርቋሪ ነን ብለው የተመሰረቱ ተቋማት ራሱ በዛ ጉዳይ ላይ ምን ሀሳብ እየሰጡ ነው? የእውነት ነው ወይ ትኩረት ሰጥተውት ያሉት? ስለዚህ እንደ ተቋም እንደ እሺ ይቅርታ ነገርን እንዳላቋርጠው ቀርቤ እንዳየሁት ባህል ኪነ ጥበብ ቱሪዝም የሚባል ቢሮ አይቻለሁ። ወረቀት ነው የሚጽፉት። ወረቀት አሁን ለምሳሌ ዋሻ ሄደው ዋሻ ያሉ ስንት እዚህ የሚጠና ነገር እያለ አንድ ነገር አላደረገም እንዳልን ሰርጸ ፍሬ ስብሐት የሐረሪን ብሔረሰብ ባህል፣ ዘፈን፣ ቋንቋ የሚነግር በደንብ የሚያስረዳ ምርጥ መጽሐፍ አሳትሟል። በዚህ በባህልና ኪነ ጥበብ ቱሪዝም በሚባል ቢሮ ስር ሆኖ ማለት ነው። አንድ ነገር ማድረግ ከባድ ነው በጣም። ያን መጽሐፍ ለማሳተም በጣም ብዙ ልፋት ለፍቷል። ይሄ ሰዎችን ልኳል። አንዱ ማሙሸት ብርሃኑ ነው ሊያጠኑ ከሄዱት። እንግዲህ በዋሽ ውሸት አይደገምም ይባላል። እውነት ነው የምነግርህ። ይሄን መጽሐፍ ብታየው ብታነበው የሚገርም ነው። በቃ ሐረሪዎች እንዴት ፔንታቶኒክን እንደሚጫወቱ ዲያቶኒክ ድምፅ እንዴት እንዳላቸው ሙዚቃቸው ከቱርክም ጋር ከህንድም ጋር ከአረቢያን ጋር እንዴት እንደሚገናኝ የሚያትት መጽሐፍ ነው የታተመው። በጣም ደስ ይላል። የሌላውም እንደዚህ ቢቀጥል ጥሩ ነው። ሌላውም እንደዚሁ አለው የራሱ እንበልና ምንጃር የራሱ አጨፋፈር የራሱ እግር አመታት የተለያየ የእግር አመታት እኮ አላቸው ምንጃሮች። አሁን እኛ የምናውቀው እንደዚህ ሰው እጅና እግሩን እንዲይዞ እንደሚል አይደለም። በጣም ብዙ አይነት ነው ያላቸው፣ ብዙ አይነት። እያንዳንዱን ነገር መንግስት ትኩረት ሰጥቶበት ከፍ ለማድረግ ወርልድ ክላስ ላይ ለማድረስ እኔ እንጃ። በዚህ በኩል ፕራይም ሚኒስትራችን ክቡር ጠቅላይ ሚኒስትር አብይ ስራ ይበዛባቸዋል፣ ብዙ ጉዳዮች አለባቸው እንጂ ወደኋላ የሚሉ ሰው አይደሉም። እኔ እተማመናለሁ በሳቸው። በቃ እሳቸው ጋር የሚያደርስ ሰው አለ አሁን አጠገባችን። ባጭሩ ይሄ መድረክ ክቡር ጠቅላይ ሚኒስትራችን ባለፈው ኢንተርቪው የተደረጉበት መድረክ ነው። በጣም የሚወዱት ቤት ነው ይሄ ቤት። ስለ እውነት እነግርሃለሁ ከ5 ከ6 በላይ ሚኒስትሮች በጣም ተማርከውበታል ይህንን አዳራሽና ይህን ህፃናትና ወጣቶች ኮምፕሌክስ። ይህም በትግል የተገነባ ቤት ነው። አዎ በጣም መታገል አለብን። ህብረት ያስፈልገናል። የሆነ ህብረት መፍጠር ለየት ያለ ይሄ የጥቅም ያልሆነ ለሙያው ያደርን ሆነ ሙያደር ሆነን ካለን ውጤቱን እናመጣዋለን። መጪውም ትውልድ አይወቅሰንም። እኛ ይህንን ታግለን መፈጸም እንችላለን። እግዚአብሔር ይርዳል። አሁን ቲያትር እየሰራ ነው ያለው። እውነት ነው። ወይን አምባ የሚለው ላይ በጣም ረጅም ዓመት የተደከመበት ስራ ተመርቋል በቅርቡ በራስ ቲያትር። እውነት ነው። እና እሱ ላይ ቲያትር እየሰራ ነው ያለው። አሁን ራሱ ራስ ቲያትር ከድምፃዊነት ወደ ቲያትረኛነት ተቀይሯል። አዎ እንዴት ሊሆን ቻለ? በጣም ጥሩ ነው። ወደ ቲያትር ልገባም ሆነ ልንደረደር ቀኝ እግሬ ሆንከው አንተ ነህ መጀመሪያ ማለት ነው። እንደምትሆን ስለሚገባኝ ነበር። አዎ ማለት አሁን አጠገባችን ባይኖርም የኔም ያንተ ጓደኛ የሆነ ኤርሚያስ ናደውም ነበረ። አዎ ተፌን ለምን
ታዲያ አናስመዘግብም አላችሁ እናንተ መጀመሪያ ላይ? መጀመሪያ እንደውም እኔ ድምጽህ እዛ ስታወራ ድምጽህ ለጋዜጠኝነት ይመቻል ብዬ ጋዜጠኝነት እንድትማር ነው መጀመሪያ ነው ሪኮመንድ ያደረኩት። አዎ እንደውም እሱን ዘለልኩት እንጂ ጋዜጠኝነት ኢካሽ ተምረናል። ለምን ደግሞ ቲያትርን አፕላይ አታደርግም ከኛ ጋር አላችሁኝ። እንደው መጀመሪያ አንተ ነው ያልከኝ። ለምን ቶቶት ያው ረጅም ዓመት አብረን ስለሰራን እኔ እና አንተ ሌላም ቦታም አብረን ሰርተናል። ያው ይሄ ነው ብሎ መዘርዘሩ ጊዜ ይፈጃል። እሺ አልኩኝ። ሄድኩ እንትኖቼን ማስረጃዎቼን የማትሪክ ፈተናዎችን ውጤት ምናምን በጣም ተደስተው ተቀበሉ። አብረን ተምረን አብረን ጨረስን። ሲዮሲኑም አብረን ተምረን እግዚአብሔር ይመስገን አብረን ጨረስን። እንደገና ቀጠልኩኝና ደግሞ እኔ ፊልም ሜኪንግ አርት ሳይንሱንም መማር ትችላለህ የሚል ነገር አምጥተው ለጠፉ ቦርድ ላይ። ያን ከተመረቅን በኋላ በቃኝ። እኔ እንግዲህ የባህል ዘፈን 33 ዓመት መዋቅር መጣና ሙያ ምናምን ይሞላ ነበር። ሲሞላ ያንተ የሞላውን ራስህን የምታውቀው። እኔ በቅድሚያ ቲያትርን ሞላሁኝ። ከዛ አርቲስቲክ ተማሩ ምናምን ለየት ያለ ቲያትር ተውኔት የተማሩ የሚለውን ደግሞ ቲኤፍዲኛ ተምረናል። ቲያትር ፎር ዲቨሎፕመንት ለማህበረሰብ እድገት የሚለውን ስለተማርን ያንን ሞላሁኝና ኢንተርኮንቲኔንታል ቲያትር ማለት ነው። እሱን የትም ቦታ ላይ ልትሰራው የምትችለው ሁለተኛው ሞላ። ሶስተኛውን ነው ሙዚቃ ያደረኩት እንግዲህ። ስለዚህ አሁን በምርኩዝም ቢሆን ወደ ቲያትር ሆኜ መስራት ስለምችል ጭራሽ አንድ ደረጃ ከፍ ተደርጌ ቲያትር ክፍል ተመደብኩ። ደብዳቤ ደረሰ። መክሊቴ የጠራች የድሮ ያ ግራኝ ብሩ የሚል ድራማ የሰራሁት ነገር አሁን መጥቼ ዛሬ ተስፋዬ ሲማ ባዘጋጀው አድዋ ቲያትር ላይ ብሔራዊ ቲያትር አቀረብኩ ነበር። ካንተም መክሊት ጠራች አልከኝ። ደጃዝማች ሙሉነህን ወክዬ በሰንሰለት ታስሬ ነው የቀረብኩት ምኒልክ ፊት። ለአርበኞች ያደረኩት መሳሪያ የላኩት እንደ በጎ ነገር ተቆጥሮልኝ እንድቀላቀል ከአርበኞች ጋር ተደረኩ። አሁን ደግሞ በወህኒ አምባ ጃንጥራር ነበርኩኝ መጀመሪያ። የኔ ደብል ካስት የነበረው በየቀኑ ተግቶ የኔን ካራክተሮች በሙሉ የያዛቸው። አንድ ቀን ነው መሰለኝ ዲያሎግ ሳትኩኝ። እስቲ አያሌው ሞከረ ያሉ አያሌው ሞከረ። ከትምህርቴም ጋር እየተጋጨብኝ ስለነበር ለትምህርቴም ትኩረት እሱ ሌላ ካስት ደግሞ አለኝ፣ ሌላም ሶስተኛ አለኝ። ከዛ አንዱን ያዘው ተባልኩኝ። ልዑል ዕንባቆምን አምጥቼ ማነግስ አዋጅ ነጋሪ ሆንኩኝ ማለት ነው። ይሄ ታላቅ ቲያትር ነው። በጣም ከ20 ዓመት በኋላ ያልሰማ ስማ፣ የሰማ ላልሰማ አሰማ፣ ያለነው እኛ የምንኖረውም እኛ። ይህ አቤቶ ዕንባቆም ስመ መንግስቱን አድማ አሰገድ አሰኝቶ የአባቶቹን ወንበር ይወርሳል ብዬ እጅ ነሳዋለሁ። እንግዲህ መልካሙ ዘሪሁን አስራት ነው ጸሐፊ ተውኔት የደረሰው። በታላቁ አዘጋጅ ደግሞ ዳግማዊ አመለወርቅ ፈይሳን የተዘጋጀው። ረዳት አዘጋጁ ደግሞ ተስፋዬ ሲማ ነው። እዚህ ውስጥ በጣም ሌሎችም አሉ። እኔ አሁን ከደከምኩት ድካም አኳያ በጣም ከፍተኛ ደረጃ መድረስ የሚገባኝ ሰውዬ እንዲሆኜ በመገኘቴ በእናንተ በመመረጤ ነው የምናገረው እንጂ ለመናገርም ያሳፍራል። የኔ ህይወት አሳፋሪም እንዲህ ነኝ ምናምን ለማለት አልኮራራም። እኔ በነገራችን ላይ የሚያኮራ ሙያ ነው ግን ያለኝ፣ ግን አልኮራም። አሁን ግን እኮራለሁ በቲያትር ፖስተር ላይ ስሜ ወጥቶ በሚዲያ ምን ተብሎ ክብር ተሰጥቶኝ ብድግ ብሎ ነው አለቃ የሚያናግረኝ። ምንድነው ችግር አለ ወይ? በፊት ግን አልባልም። ትገባለህ፣ ትፈርማለህ፣ ስራ ካለ ትሰራለህ፣ ከሌለ ትሄዳለህ። ትኩረት አይሰጥም። ቲያትር ከባድም ነገር ነው። እኔ እንደዚህ ብዬ አልገልጽም። ትላንት እንደዛ የነበርኩበት ሙዚቃ እንደዛ ነፍሴ ጥፍት የሚልበት አሁን ላይ ቆሜ ሳየው ምነው ድሮውንም ቲያትረኛ በሆንኩ እላለሁ። በጣም ጥሩ ነገር ነው የነገርከን። ማግኘትም ይችላሉ። በእርግጥ እውነት ነው። እንደማ አንተ የምትፈልገውን ሀሳብ በዚህ መልኩ ደግሞ ታስተላልፍ ደስ ይለኛል። ምክንያቱም አንተ መደገፍ አለበት ብዬ ነው የማስበው። እውነት ነው። እንግዲህ እግዚአብሔር መርቶት ሊያግዘኝ የሚፈልግ ካለ በአዲስ አበባ ቲያትር ቤቶች አስተዳደር ድርጅት ቦሌ ፍላሚንጎ በህፃናትና ወጣቶች ኮምፕሌክስ ህንፃ ላይ ሁለተኛ ሶስተኛ ከአንደኛ ፎቅ ጀምሮ ቢሮአችን ነው እገኛለሁ። ስልክ ቁጥሬም 0911
91 92 50 ነው። ኤሪያል ኮድ ካስፈለገው 251 ከፊት አስቀድመው 911 ብለው በ91 92 50 ማንም ሊያገኘኝ ይችላል። እናመሰግናለን። እኔም አመሰግናለሁ። ጊዜ ደግሞ የተባረከ እንዲሆን እንመኛለን። ወንድሜ አመሰግናለሁ። ወዳጆቼ ዛሬ የሰማነው የአንድ ሰው ታሪክ ብቻ አይደለም፣ የብዙ አርቲስቶች የህይወት ጉዞ ነው። ህይወታቸውን ለጥበብ ሰጥተዋል። ጉልበታቸውን ለመድረክ ሰጥተዋል። ወጣትነታቸውን ለባህል ሰጥተዋል። ዛሬ እኛ ልንመለስላቸው የሚገባው ነገር ቢያንስ ክብር ነው። ተፈሪ ደጀኔን ማክበር አንድ ድምፃዊ ማክበር ብቻ አይደለም፣ የኢትዮጵያን ባህል ማክበር ነው። መድረክ ላይ ህይወታቸውን ለጨረሱ አርቲስቶች እኛ የምንሰጠው ትልቁ ሽልማት በህይወት እስካሉ እነሱን ማክበር ነው። የባህል አርቲስቶችን የተረሱ ሳይሆኑ የተከበሩ እንዲሆኑ እያንዳንዳችን የራሳችንን ድርሻ እንወጣ። ሀገር ባህሏን የሚያስከብራትን ሰው ባለማክበሯ እኛም ልጆቿ ባህላዊ ነገራችን ላይ ትኩረት ባለመስጠታችን ምክንያት ሰው በጣም ከለፋበት 33 ዓመት ካገለገለበት ሙያ ወደ ሌላ የሚቀየርበት ዘመን ላይ ደርሰናል። ስለዚህ ይሄ ጉዳይ ሁላችንም ይመለከተናል። ሁላችንም ሀሳብ ልንሰጥበት የሚገባ ጉዳይ ነው። ለዚህ ነው አርዳፕቲውን እኛ የከፈትነው። እኛ ብንከፍተውም የእናንተ ድጋፍ ያቆመዋልና ሁላችሁም ሀሳብ ስጡበት። በተፈሪ ዙሪያ ላይ ብዙ ነገሮች ብዙ ሀሳቦች እንዲመጡ እንፈልጋለን። ስለዚህ እኛን አግዙን፣ ሰብስክራይብ አድርጉን፣ ኮሜንት ሴክሽናችን ላይ የሚጠቅመንን ሀሳብ ስጡን እና አብረን ተባብረን ባህላችንን እናሳድግ። አቶ ተፈሪ ዛሬ ታሪክን ስላካፈለን እናመሰግናለን። እግዚአብሔር ጤናና ረጅም ዕድሜ ይስጥልን። የሰራው ስራ ለትውልድ ይቆያል፣ ታሪክ ሆኖ ይቀመጣል። እናመሰግናለን።